ልታቃጥኝ ነው የቀረብሽው። የኔስ ከንፈር አይኖር ምን ትመስላለች በእናታችሁ? Oh my god, bro. ጉድ አይ ጉድ አይቀሌት አይነቅለል No. እግዚአብሔርን ሌልፓ ቤቢርሽ አንጎልሽ ላይ ነው እንዴ ያለው? ቤተሰብ ይላል። ፍቅር ሰላም ነው። አንተ ነው ዛሬ ዋዲስ ቪዲዮ ተመልሰን ደግሞ ምን ተፈጠረ ልትለን ይሆን? መጣናል። አሪፍ ቪዲዮ አልከንሱ ጋር እንጫወታለን። ላይክ ያላደረገ ሰው አለበለዚያ ምን ታመጣለህ? ሰው ማየት አልፈልግም። ዝም ብለህ አትበል። ላይክ አድርጉ። አይዞህ አታስብ። አረፈታላለን። ይመቻችሁ። ይቻም ሻራዳ ዲንጋ ይመቻችሁ። ቻው። ወደ ቪዲዮአችን እንሄዳለን። ያማን አቦናና ከኛ ጋር መተፈታ ጉድ አይ ጉድ አይቀሌት አራጣፋ Oh no. እግዚአብሔርን ሌልፓ ሰላም ነው እናት? ሰላም ነው አሎ። ስሚ ቤቢርሽ አንጎልሽ ላይ ነው እንዴ ያለው? አይባል እና ምንሽ ላይ ያለው ታዲያ? እና ምን በመራቅ ነው እንዴ ለጠፍሽው? ስሚ በመራቅ ነው የለጠፍሽው? አሁን ተናገሪ። ቤቢርሽን በመራቅ ነው ወይ የለጠፍሽው? በጣም ነገር ጠጥተን የመጣው አንዷ ታዋቂ ጀመረሽ እንግዲህ ነገር መጎተት ታዋቂ አርቲስት የኢትዮጵያ አርቲስት ነች። የኢትዮጵያ አርቲስቶች ማለት ነው ጉዳቸው ማለት ነው ወደ ኋላ ነው። በቃ ሊያደርግልኝ ያጣራል ማለት ወደ ኋላ ዞር ውስጥ ብዙ ጉድ ነው አብሯቸው የሚመጣው ማለት ነው። እና ቂጧ ግራ ቂጧ ፈረዳ። ግራ ቂጧና የላይኛው ከንፈሯ ፈነዳ አሉ። በቃ ባውሎ ፈነዳሉና አንዳንዴ ግን ማለት ነው ብር ስናገኝ ማለት ነው ነገ ቂጥ ይሰራ ወይ እንትን ዝም ብለሽ አፍሽ እንደመጣልሽ አታውሪ። እኔ እና ማለት ነው ፈነዳሉ። ምን አለ ውብ ናት እንዲሁ ውብ ናት እንዲሁ ምን አለ ግን ቢቀርባት ኑሮ ማርያምን አይገም ነው አይመስልም። አንደኛ አያምርም፣ ምንም ነው የማያምረው ማለት ነው። ከንፈራቸው የሆነ ጎማ የተሰካ መስሎ ብለው በቃ ማለት ጎማ ሄደባቸው ነው የሚመስለው። ይሄን አያምርም ማለት ነው። ውበት የለውም። ምኑ መስጧቸው እንደሚያረው አላቅምና ግን ቂጧ ግራ ፈነዳሉና ተጠንቀቁ ለማለት ነው። እንዴ የምር ልዩነት አለ በጣም ከንፈር። ሰው ሁሉ ምን ነካው በእናት ሰማሽ? ልታቃጥኝ ነው የቀረብሽው። እግዚአብሔር የስራሽን ይስጥሽ። እኔ ህፃናት ማሳደጊያ ጣቢያ አይደለሁም። ባለቤቴ በኢትዮጵያ ቁጥር አንድ እንደሆነ የሚነገርለት ባለሀብት ወርቁ አይተነው አዲስ ነገር ክንፍ ብሏል። አይዞ እንደዚህ እኮ ስለሆንክ እኮ እኔ ላድዋን ወይ ገደል ለቅቄያት እገላገላለሁ አይደለም። አንተ እኔ ሳይክል ብገዛ እኮ በዙሪያ መስሎ አልሰራ ነዳጅ ሳስቀዳ ማለት እንደ ማንደጃ ማለት ነው። ጭስ ብቻ ነው የሚወጣት። አልተጠቀምኩም። የሆነ ስራ እያለኝ ቡሌ አውጥቼ ነው የምበላው። ያው ምንና ምን እንመስላለን ዝም ብለው ሲያዩን እኔ እና እሷም ማለት ነው። ልጅ ናታ። አይ እርግጠኛ ነው ልጅ ትመስላለች። አይ ልጄ ግን ሳትሆን ያው ባለቤቴ ናት እንደምታያት። ምን ያርጉጋሽ? የምር ባለቤቴ ናት። እርግጠኛ ባለቤቱ ነሽ እንዴ? እሺ እናመሰግናለን ፋዘር። እሺ ደደብ ከሞት የተነሳ ብቻውን ቢማር አንደኛው ይወጣ። እቺ ማለት ነው። እቺ እኮ ተወልዳ እኮ አይደለም እናቱ ጠላ አስጠጣችሁ ትሉ። እቺ እኮ በጣም አጭር ከሞት የተነሳ ገመድ የሚዘሉ አልጋ ስር ገብቶ ሞት አይደለም ሞት እኮ ያ አላህ። እዚህ ግንባር እኮ በጣም ትልቅ ከሞት የተነሳ ማለት መለስ ይቀናበታል።
በለብ እኮ በረከት እኮ ደደብ ከመሆኑ የተነሳ ማለት ቅጥላቱ ላይ 5 ላይ ብሎ ቢሰራ ይገቡ የዚህ ማለት አብይ ፊቱ አይሸትም እንጂ እግር ነው አንተ በረከት እኮ ቀጭን ከመሆኑ የተነሳ ፓንት የምታረገው በቀበቶ ወይ ጥሩ ተናገር ወይም ዝም በል ምን እኮ ማለት አብይ በጣም ቀጭን ከመሆኑ የተነሳ ማለት እናቱ ልትወልዶ ስትል 6 ፓክ ነበራት ስሜ በላይነህ ስዩም እባላለሁ በሰደፍ መታኝ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ ሞትኩበት ስሞትበት ለማለት ጸጉር ከመሆኑ የተነሳ ጸጉር ቤት ሄዶ ሲቆረጥ ቆጣሪ ይመልስልህ ማንቸስተር አሸነፈ አዲስ ሲሪዝ ወጣ አትበይ ገልቱ እነሱ በምን ያክል ደረጃ ያገኙ አትሸወድ ሚስ አንደርስታንድ የምታደርጉኝ ሰዎች አሉ እቺን ነው ወንድሜ ናት ያልከው የኢትዮጵያ ፊልም ነገር ኢትዮጵያ ስካፈራዮር በደንብ ተመልከተኝ እስቲ አይኔ ሳይሆን ተይሜራ በቃሽ እኔ ምንም ብትይኝ ካሏና ውጭ አትይኝ መቼም ከሱ ውጭ አትይኝ ሮቤል ቆይ ለምን መጥፎ ሴት ታረጋኛለህ ምንም መጥፎ ሴት ብትሆኚ ሉሃናን ለመንካት አትሞክሪሽ ገባሽ አይደል ይሰማሽ ነው ታዲያ ለምን አብራኝ ሆነ ራሴን እንደሆነ ታደርግ ባክሽ ወደዛ የሆነት ግን ልላት የነበረው ነገር በቃ ሮቤል የመጨረሻ ውሳኔ ከሄ ነው ሎና እንዴት መጣሽ I don't have to get out for you to become something. What? I'm good. What is happening? Are you nervous? Not a hoe. I'm not a bitch. I'm not a bad bitch or a baddie. እሺ ጋይስ ምን ልላችሁ ነው የሀገራችን ሴቶች ተለውጠዋል ተቀይረዋል እኔ እንጃ ለራስ ያለው ክብር ጠፍቷል ምለው በመክንያት ነው ይሄ ዲዲጂ ይባላል ታዋቂ ስትሪመር ነው አሜሪካ ውስጥ ኢትዮጵያ ውስጥ ለአራት ቀን ነው የሚቆየው ትላንትና ነው የገባው ትላንት ማታ ብቻ ከ10 ከ12 ሴቶች በላይ ዴት የማረግ ሲቹዌሽን አንድ ጠረጴዛ ላይ ቆሞ ማን ይበለጠ ያማልለዋል ማን ይበለጠ ያስደስተዋል ሚሊዮን ቴስት ያደረገ ነበርና ከዚህ መሃል የነዚህ ሴት ልጆች አባት አላችሁ ፍቅረኛ አላችሁ ጓደኞች አላችሁና እኔ በህይወት የምፈራው ነገር ይሄ ነው ሴት ልጅ ወልጄ ልክ ስታድግ ለምን እነዚህ ትንሽ ናቸው 18 እስከ 21 22 አመት ይሆኑ ናቸው የሆነን ሰው ለምን የወንድን አቴንሽን ለመሳብ ብላ የራሷን ክብር ስትል ማየት በጣም ምፈራው ወረስት ናይትሜር ነው የኔ ማለት ነው እና እንዴት ነው ልገልጽላችሁ አልችልም ስላችሁ ሄዳችሁ ኮላብ ለማድረግ የሆነ ታለንት ኖራችሁ ምናምን እሱ እንዲያወጣችሁ ምናምን ከሆነ አሁን ለምሳሌ ድምጻችሁ የሚያምር ሆኖ ሄዳችሁ ኮላብ አድርጋችሁ ድምጻችሁን ለዓለም ለማሳየት ከሆነ ችግር የለውም ሰው ቂጡንና ሙሙን ተማምኖ ሄዶ ለአንድ የሚታወቀው የሰውዬ ሲጀመር ከብዙ ሴቶች ጋር በመተኛት ነው ለእንደዚህ አይነት ሰው ሄዶ እግር ለመክፈት ሰልፍ እዚህ ጋር ሌላ ቪዲዮ አለላችሁ ወረፋ ይዛል ሰው እህታችሁ ልጆቻችሁ እዚህ ላይ ያላችሁ ሰዎች ምን ተሰማችሁ እኔ ሁሌ የምናገረው ሴቶቻችን ምክር ያስፈልጋቸዋል ምሎ ለዚህ የማንም ወንድ አፕሩቫል ያስፈልግሽም ወጥተሽ ራስሽን ላይፍ እንዴ ልበል እኔ በገንዘብ እንደተሸጡ ያክል ነው የሚሰማኝ ደግሞ ህፃናት ናቸው ምን አለ ፈጣሪያችሁ እንዲሰብሰብ ብላችሁ ብታመልኩ ለአንድ ሰው በቀን በዛ ቢባል ከ8 ሰው ጋር ቢተኛ እኮ ነው 12 ሆናችሁ ትመጣላችሁ እና አልጡምጡም ሼር ኮፒ ሊንክ አድርጉ
ቴንክ ዩ። ሴቶቻችን ስርዓት ያዙ ባካችሁ። ታብና ስቴት ኮሜንት ላይ አስቀምጡ። ቀጣይ ቪዲዮ እስከምንገናኝ ማይ ፋሚሊያስ ይመቻችሁ። ቻው። ያማን አቦናና ከኛ ጋር መተፈታ